በክፉኛ ነገር ያሰበችው ነገር አለ። ራስሽን ጠብቂ ሱመያ፣ አንቺ ራስሽን ጠብቂ። ከሷ ሱመያና አዩ እንዲገናኙ አልፈልግም። ያኔም ስለታሰረች ነው እንጂ ልጅቷ ያኔም እዛ ስለታሰረች ነው እንጂ ልጅቷ ሳትታሰር ቢሆን ሱመያ የመጣችው አይደለም። ፍልጥ ሱመያ አይደለም ፍልጥ ጥይት ይዘሽ ብትመጪ መርዝ ናት ልጅቷ። መርዝ ማለት እንዴት ነው አልገባችሁ? መርዝ ማለት የሆነ ይገላል። አዩም እንደዛ ናት። ከነካቻት ትገላለች፣ ታጠፋለች ሰው። እኔ እንጃ ሱመያን በተለይ ለሱመያ ያላት ጥላቻ እኔ ሌላ ነገር ራሱ እንደዚህ የምትጠላ አይመስለኝም። በዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? እኔ በጣም ደህና ነኝ። እሷ ከጥቅም አንጻር ነች፣ ጥቅምን እንጂ እርቅን፣ ፍቅርን፣ ሰላምን ማትፈልግ ሴትዮ ነች። እንደነገርኳችሁ ነው። እኔ አይታችኋል እናንተ ቪዲዮ ላይ ማለት ነው። በትክክል ብዙ ነገር መናገር ትችላላችሁ። በቃ እኔ አንድ ቤት ተገዛልሽ አይደል እንዴ? አንቺ ቆይ ምንድነው እንደዚህ የሚያስገበግብሽ? አንቺ በርግጥ ሁሉንም ነገር ጥርግርግ አርገሽ ወስደሽ በራስሽ ነገር ካረክሽ በኋላ የራስሽን ነገር ለማስተካከል ነው እንደዚህ እየለፋሽ ያለሽ። እሱ ሰው ሀገር ከዛ ወደዚህ ወደዛ እያለሽ ከረከራል። አንቺ እዚህ ያለሽን ቤት አንቺ 10 ቤት ቢሰጥሽ ራሱ ሙሉ ሪል ስቴቱ ቢሰጥሽ ራሱ አንቺ ምን በቃኝ የሚባል ነገር አታቂም። ያለሽ ላይ ይጨመርልሽ። ለሰው አትሰጪም፣ ለራስሽ ነው ሁሉም ክፍል። በቀን እየገባሽ ልታድሪበት ነው ምትሆኚ ነው። እኔ አቅሻለሁ። እኔ ለመሸወድ እንዳትሞክሪ። እኔ በደንብ ነው አዩ ማቅሽ። ምን አለበት አሁን ሱመያና ሰይድ ቢታረቁ? ምን አንገበገበሽ? ምን ትሆኛለሽ ግን አንቺ? ምን ይጎልብሻል? እስቲ ንገሪ። ባሌን አሳልፌ አልሰጥም ምናምን ምን ማለት ነው? የሷ ባል እኮ ነው መጀመሪያ፣ ያንቺ ባል አልነበረም። አንቺ ጥቅሙን ነው የፈለግሽው ወይ? በአንድ ስሙ ተናገሪ፣ የምትፈልጊውን ተናገሪና እሱም ቁርጡን አውቆ አርፎ ይቀመጥ። እኔ የምፈልገው ካንተ ጥቅሙን ነው እንጂ ፍቅራችንን አልፈልግም። በይ ባሌን አንዴ በዚህ ጋር ባሌን ያለሽ ስትመጣ አደራ፣ ጃኬቱን ስትሸኙ አደራ፣ ወርቁን። ጅብ ነሽ አንቺ፣ ጅብ፣ የቀን ጅብ። ጃኬቱን አደራ ምናምን ወርቁን አደራ። ወይኔ ሰይድ ምን አይነት ነገር ውስጥ ነው የገባኸው? ግን የሆነ ቀን ይበራልሃል። እኔ ሚስጥሩን ልንገር ሰይድ፣ ልጅቷ አንተን አትፈልግም፣ ጥቅሙን ነው ብሩን ነው የምትፈልገው። ብርህን ብቻ ነው የምትፈልገው። ነገርኩ እኮ አሜሪካ ጮኛ አላት፣ የሚያወራት የሚጀናጀኑት አላት። ሁሉንም አይተህ የለ እንዴ ሰይድ? ምን ሆነ? እኔ የተናገርኩት ነገር በሙሉ አልቀረም። አላየህም? ቪዲዮን እያው እስቲ ግባና ቼክ አድርግባና እየው። ልጅቷ አንተን አትፈልግህም፣ ፍቅር አትፈልግም። ልጅቷ የምትፈልገው አንተና ሱመያን አባልታ፣ እሷ የምትፈልገው ብሯን ነው፣ ገንዘቧን ነው። ምን አይነት ነገር ቢደረግብ ነው ግን እንደዚህ ድንዝዝ ያልከው ሰይድ? እውነት ለማወጣው ቃል በሙሉ ይቅርታ። ደግሞ ስማ ሰይድ፣ አንድ ነገር ወቅ፣ ልጆቹና አንተ እንድትገናኙ አትፈልግም በቃ። ምክንያቱም ማለት ነው ለልጆቹ የሚያወጣው ወጪና ለኔ ወጪ ሲሆን የኔ ይቀንስብኛል። መታረቅ የለባቸውም ብላኛለች። ለኔ ራሱ ተታረቁና የሆነ ነገር ይፈጠር። ቢያንስ አንቺን በሰላም ሰዎቹም እየጠሉሽ ነው። አያዩ እንደዚያ ይሻላል ብዬ ስንመካከር ልጆቹና ሰይድ ሚስቱ ታረቁ ማለት ሁዳ እኔ ጥቅም ይጎልብኛል። እኔ ማገኘው ነገር በጣም ይቀንሳል። ለኔ የሚያደርግልኝ ትንሽ ይሆናል። እንዴት ነው የምታስቢው? እንዴ ምናምን ነገር ብላ ተቆጣችኝ። የራሳቸው ጉዳይ። ለምን ሳይበሉ አያድሩ? ለምን ባዶ ሆዳቸውን አያድሩ? ለምን አለገች አለችኝ። አረ አዩ አንቺ አንዳንዴ እያሰብሽ ምናምን ነገር ስላት፣ አረ ምንም ተይ አንቺ አንቺ አታውቂም ሁሉንም ነገር እኔ ነኝ የማውቀው። ምን እንደማረግ እኔ በደንብ አውቃለሁ። ማረግ ያለብኝን ነገር በሙሉ በደንብ ጠንቅቄ አውቃለሁ። አንቺ አትንገሪ፣ ጣልቃ እንዳትገቢ አለችኝ። መኪና አለች፣ መኪና ተገዛላት። ይሄው መኪናዋን እየነዳች እያሽከረከረች ትዞራለች። ቤት አለች፣ ቤት ተገዛላት። ጥፍሬን ባለች ቁጥር ጥፍሯን ትሰራለች። ሁሉ ነገሬን ባለች ቁጥር ሁሉ ነገር ይሰራላታል። ታዲያ እቺ ልጅ ምንድነው የሚሻላት እንዴ? ምን አይነት ልጅ እንደሆነች እና አታቁም። ቆይ እኔ እኮ ማይገባኝ ነገር ማለት ነው ሰይድ፣ አይታየህም ወይ? እርቁም ለተባለው ጉዳይ ማለት ነው እንደዚህ አይነት አሲድ ልደፋባት ትችላለች። አይታወቅም። መርዝነሽ ልጅቷ ከማረግ ወደ ኋላ አትልም። ስለዚህ ምን ብላለች? ቪዲዮን አይታችሁት ከሆነ ብድሬን ሳልመልስ አልታረቅም ብላለች። ስለዚህ በጣም በክፉኛ ነገር ያሰበችው ነገር አለ። ራስሽን ጠብቂ ሱመያ፣ አንቺም ራስሽን ጠብቂ። ከሷ ያለችበት ቦታ ማለት ነው የትም ብቻዬን ላግኝሽ እንታረቅ እናውራ እንኳን ብትልሽ ተሳስተሽ እንዳትሄጂ፣ ተሳስተሽ ማለት ነው በፍጹም እንዳትሄጂ። ሰይድን ብትሆን ካለህበት ተመልሰ እስክትመጣ እዛ ያለውን ጉዳይህን ጨርሰ ስትመጣ
መታረቅ በቃ አንተ መታረቅ ነው አይደል የምትፈልገው? መታረቅ ከሆነ ፍላጎታችሁ አዩና ሱመያን በፍጹም እንዳታገናኛቸው። በፍጹም አውሩ እንኳን ብለህ ጥላቸው እንዳትወጣ። ተሳስተ ማለት ነው። ማድረግ ያለብህን ነገር በሙሉ ስትመጣ ተነጋግራችሁ ሁላችሁም አድርጉ እንጂ ሱመያና አዩን ብቻዋን ትታቸው ሄደ አይሆንም። ተታረቁት ምናምን እንዳትል ምንም እንዳትል። ልጅቷ ያሰበችው ቀመር አለ። በቀለኛ ነች። መበቀል ነው የምትፈልገው። ብዙ የምታረገው ነገር አለ። እኛ እኮ ሰይድ ባይዘው ዝም ማለት እንችላለን፣ አይመለከተንም። ግን አንተ ወንድማችን ጓደኛችን ብለው ብዙ ጓደኞችክ እንደዚህ እየለፉ ኡመርም ቢሆን ይኸው እንደዛ አንድ ነገር በሰማ ቁጥር እኔ ጋም ደውሎ እንደዚህ እዛም እንደዚህ ሁሉም እንደዚህ ሲሆኑ ቆይ አይታየህም? ሰይድ ምን ሆነ ነው? ቆይ ሌላ ሰው ሳያዝ ማንም አይዘዝ። ተነስተ ቁርአን ቤት ሂድ። አትጠብቅ ሰው ወይ ሰዎቹ ምን ይታወቃል? ይዘው ከመሄደው በዛው ሊያስቀሩ የሚሆን ነገር ሊያስደርጉም ይችላል። ሁሉንም ልጆችህንም ሚስትህንም ሁሉንም ቤተሰቦችህን ለማግኘት በራስ መንገድ ጣር። እውነቴን እኮ ነው። ቁርአን ቤት ብትሄድ እኮ ማለት ነው ልጆችህንም ሚስትህንም ቤተሰቦችህንም ሰላምና ፍቅር የበዛበት ነገር ለአንተ ራሱ ሰላም ይወጥ ጤነኛ ትሆናለህ። ቁርአን ቤት ከሄድክ ማለት ነው አንተ ራሱ ለራስክ ስትል ለሚስትክ ለልጆችክ ስትል ቁርአን ቤት ተነስተክ ሂድ። እስቲ ማንንም ሳትናገር ሂድና የቁርአን እንዲቀራብህ አድርግ። ለራስህ ማርክ። አዩ መርዝናት። እሷ በጣም ከባድ ሰው ናት። ከባድ የሰውን ጭንቅላት ብጥብጥ ነው የምታረገው። ብጥብጥ ማንም ሰው ሰላም ሆኖ እንዲኖር አትፈልግም። ምንም ጤነኛ ሰውላ እንዲኖር አትፈልግም። ብትችል እሷ የሁሉንም ሰው ገንዘብ ወስዳ በራሷ አካውንት ቢቀመጥላት ደስ ይላታል። እኔ ራሱ ትንሽ ብር ምናምን አለኝ ካልኳት አንዳንዴ በእኔ አካውንት ይቀመጥልሽ አንቺ ታጠፊዋለሽ ትለኛለች። አሁን ግን አዩ ሀሳባ እንደነገርኳችሁ ነው ቤተሰቦቼ። እናንተስ ምን ትላላችሁ? እናንተስ ምን ታስባላችሁ? ሱመያና አዩ ሰይድ አንድ ላይ ሆኑ ማለት አዩ የምታረገው ነገር በዛ መሃል አይታወቅም። መርዝ ናት ልጅቷ። መርዝ ማለት እንዴት ነው አልገባችሁ? መርዝ ማለት የሆነ ይገላል። አዩም እንደዛ ናት። ከነካቻት ትገላለች፣ ታጠፋለች ሰው። እኔ እንጃ ሱመያን በተለይ ለሱመያ ያላት ጥላቻ እኔ ሌላ ነገር ራሱ እንደዚህ የምትጠላ አይመስለኝም። በጣም ነው የምትጠላት ሱመያን በጣም። እኔ ተሳስቼ ራሱ አፌን አምልጦኝ ሱመያ ካልኩኝ አባንቺንም እንዳልጠላሽ ተይኝ፣ የዚችን ሰይጣን ስም አትጥሪብኝ ትለኛለች። ይሄን ያህል ነው የምትጠላት። ከአቅሟ በላይ ነው ጥላቻዋ። ሰይድንም ፍቅሩን ሳይሆን ገንዘቡን ብሩን ነው የምትፈልግ። ስለዚህ ቤተሰቦቼ እንደነገርኳችሁ ነው። እኔ ደግሞ በራሴ ሱመያና አዩ እንዲገናኙ አልፈልግም። ያኔም ስለታሰረች ነው እንጂ ልጅቷ ልጅቷ ሳትታሰር ቢሆን ሱመያ የመጣችው አይደለም ፍልጥ ጥይት ይዘሽ ብትመጪ አዩ ሌላ ነገር ከማድረግ ወደ ኋላ የምትል ሰው አይደለችም። ምክንያቱም አዩ የምትንቀሳቀሰው በመዱ ነው፣ ባባብዬ ነው የምትንቀሳቀሰው። በእርግጥ ያለ አስራ አይሰራም እንደዚህ አይነት ነገር ምናምን ልትሉ ትችላላችሁ። እኔ ምን ነበር አዩ ላይ ግን በደንብ ነው የሚሰራው። አደራ ሱመያና አዩ እንዳይገናኙ፣ መገናኘት የለባቸውም። የሰውን ፍቅርና ሰላም ትፈልግ ሰው አይደለችም። ይሄ ቪዲዮ አዩ ጋር እንዲደርስ አድርጉልኝ። ሰላም ሁኑ።